ብሩኬ በቲክቶክ ገጽ ላይ በአንድ ሰኮንድ ላይ ገባ ብያለሁ፣ ግን ቀይ እያበራብኝ ነው። ሊቭ አልከፍትም። ሀይሚትዬ ማይ ስዊት ትመጣ ይሆናል እየተቆራረጠ ቪዲዮ አዳርሳለሁ እላችኋለሁ። የምወዳችሁ እንግዲህ አፉ በሉኝ። ቀይ ካበራ እስከናጨራሹ ትፈራው ማለት ነው። ቪዲዮም ላይ ያሰራኝ ይችላል፣ ሊቀጣኝ ይችላል። አፉ በሉኝ። ሙዚቅ ባይዘዌ ሙዚቃ ለቻናል ጥሩ አይደለም። ሀይሚትዬ ማይ ስዊት የሀይሚትዬን ቪዲዮ ልሰራ ነበር፣ መስራት የማይቀር እንግዲህ ብሩኬ እንደምታዩት ሙዚቃ ነው እንደምሰሙት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እና እንደምሰሙት ሙዚቃ ነው ውዶቼ። እንግዲህ ምንም ማድረግ አንችልም። የምወዳችሁ ለማንኛውም ወደ ቲክቶክ መንደር ነው። ገና መግባቱ ነው ማለት ነው። እንግዲህ ብሩኬ መጥቷል። ቸፕ 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 እናደርጋለን። ሀይሚትዬ ማይ ስዊትም ተናፍቀሻል። የኛ ጨረቃ፣ የኛ ልዩ የሚዲያው መሪ ማለት ነው። ከምር በጣም ተናፍቃለች። ያው ምንድን ነው የሚባለው? በሚስቱ እኛ እኮ መዳሩ ነው ስራችን። በሚስቱ ወንድም ባይሰው ልጅ ነው ገና። ያው ተከፍቶለታል። መልካምነት እንግዲህ ያው ከፈጣሪ ነው። ሀይሚትዬ ማይ ስዊት ሁሌ ሰፖርት እንዳደረጉ ነው። ሀይሚትዬም ብሩክም ማለት ነው። በዛሬው ዕለት እንግዲህ ሁለቱም በቤታቸው አልተገኙም። ግን ያው ቲክቶክ ላይ ደግሞ ብሩኬ ከች ብሏል። ግን እንደምታዩት ሙዚቃ ነው። ሊቭ ቪዲዮ ይቀጣኛል። 15 ቀን ለሳምንት ሊቭ መግባት አልችልም። እንደነገርኳችሁ ሳይለንት ነው የሚሆነው ከዚህ በፊት እና ውዶቼ፣ ለማንኛውም አዲስ ነገር ካለ መጣላችኋለሁ ወይ ደግሞ በሌላ ቻናል እገባና ሼር አደርጋለሁ ማለት ነው። የምወዳችሁ የማከብራችሁ እህቶቼ እንግዲህ ይቅርታ አድርጉልኝ። ሙዚቃ ቱማች ፕሮብሌም ነው እንግዲህ እንደምትመለከቱት የማትመጪ እንደሆን ሰላም ሙዚቃው ቀርቶ እኮ ስትገቡ ብሩኬ በጣም የሚናፍቁ ካሉ የሚያወሩ ካሉ ሙዚቃው ቀርቶ ብታወራቸው እኛም ደግሞ እንደ ልባችን ብንቀዳ ብንፈተፍት ወሬ ብናደርስ እና ሙዚቃው ቢቀር ሙዚቃ ያይ ኖ ጉድ እና እንደዚህ ነው ነገሩ። እንግዲህ ለማንኛውም ሀይሚትዬ ትመጣለች። ብሩኬ እንግዲህ መጥተዋል። ጌሽ ነው ዛሬ በየቤቱ እንግዲህ ቤታቸውን የጠፉብን ተናፍቀዋል። ሀይሚትዬ ማይ ስዊት የምንወድሽ የምናከብርሽ ከምር ተናፍቃለች። ሞርዛም ማለት ነው የኔ ልዩ ማለት ነው። አኪድ ልትመጣ ትችላለች። ሜቢ ድምጽ ካሌለ እንግዲህ እንሞክራለን። ባይዘው ውዶቼ ዩቲዩብ ሙዚቃ አይፈቅድም። ሪቪው ነው የምነግራችሁ። 1 ሰኮንድ እንኳን አይፈቅድም ማለት ነው። እንደ ቲክቶክ አይደለም። ያው አንደርስታንድ ታደርጉኛላችሁ ኤቭሪባዲ ጋይስ ማለት ነው። ሙዚቃ ቢፈቅድ እንደ ቲክቶክ ምርጥ ነበር፣ ግን አይፈቅድም ማለት ነው። ብሩኬ ደግሞ ያው ቡቡቡቡቡ ይላል። ብታዩ ሀይሚትዬ የሀብ ናኒ ነው ሀይሚዬ በሸረተች ውስጥ ገብታችሁ ሀይሚዬ 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 ሀይሚቲ ሀይሚቲ ሀይሚዬ ሀይሚዬ እኔ ራሴ ሀይሚ ብዬ ሀርት ነው የሰጠሁት። ምንም ብዙ ቪዲዮ እንትን አላለኝልኝም አልተዋጠልኝም ማለት ነው። እና ግን ማሻላ ተባረካለ። ጥሩ እይታ ነው። 20 ሺህ ነው ኢንሻአላህ ይገባል እንዳላ ፍቃድ። አሁን ራሱ 10 ሺህ ሳይገባ ይቀራል። እና ሀይሚዬ እና ብሩኬ በጣም መልካሞች ናቸው። አላህ ይስጣቸው ከምር በጣም 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 ለብዙ ሰው ሆኗል። አብሶ ብታጅራ ሲሄዱ ብዙ ሰዎችን ሰፖርት ያደርጋል። ወጣቶች ደግሞ እንግዲህ ዩቲዩብ ማለት ይጠቅማል። ሀይሚና ብሩኬ ደግሞ
ሙርዛን ግን አንዳንዴ ምንድነው ይርዱ፣ ለማንም ሰፖርት ያድርጉ ውዶቼ እና እግዚአብሔር ያክብርልን። ፓልማቱ ታንክስ ሰፖርት ያድርጉ። ግን ምን አለ ሰዓት ቢያመቻቹና ለራሳቸው ሁሌ ቢለቁ እንዳስተያየት ማለት ነው። እኛም እየተናገርን ነው። ለምን ለእኛም ደስ ይላል ሁሌ ቢለቁ ቻናላቸው እንዳይሞት ማለት ነው። ለምሳሌ 6 ሰዓት ላይ የእነሱ ሻርፕ ነው፣ ሌሎቹ 5 ሰዓት ቢለቁ በሰዓታቸው ቢለቁ ኢዝ ግሬት ነው። እንግዲህ ያው የመሰለን ያው እንናገራለን። አንዳንድ እህቶቼ ደግሞ ሀይሚዬ ስለሚወዷት ብሩክን ስለሚያከብሩ ለእነሱ ትልቅ ቦታ ስላላቸው ከነሱ የበለጠ ስለሚጨነቁ ነው በቤት ሻት መጭም ወይ ምናምን ብለው የሚወቅሱት ማለት ነው። እና በቤት ሻት መጭም ላሉትም ቢግ ሪስፔክት አለኝ። ለምን ለማ ብለው ነው? ለሀይሚ ብለው ነው። ለምን ስለሚወዷት ነው። እና አንዳንድ እህቶቼ ደግሞ እነሱንም አትውቀሱ ባይ ነኝ። እኔ ራሴ በ6 ሰዓት በቤቷ እንዲለቁ ፈልጋለሁ። በተረፈው ሰዓት ደግሞ ሰፖርት ማድረግ የ20 ደቂቃ ቪዲዮ ነው፣ የ17 ደቂቃ ቪዲዮ ይሰራሉ። በቻናላቸው ግን መስት የራሳቸው መልቀቅ አለባቸው፣ ቻናላቸው እንዳይደክም ማለት ነው። ምን ሰርተን 900 ሰው የሚያይክ ብሎ በኮሜንት ጠይቁታል። እንዴ እንደዛ ይባላል እንዴ? ግን ብሩኬ ሙዚቃውን ዝጋና እስቲ ሰው የሚያዳምጥ እንግዲህ ያው ቲክቶክ ስትገባ ለስንት ደቂቃ ሙዚቃ አታርግ፣ ድምፅህ ይናፍቀናል በሉት። ዌት ቅመምዬስ ሀይሚትዬ ማይ ስዊት ሀይሚትዬስ ባይገርማችሁ አንደኛ ነበርኩ እና ተመስገን የሚል እንትን ብሏል። ባይዘዌ እንዴ መቼ ነው ስል ለካስ አያችሁ፣ ይሄ ነው ለቻናል ጥንቁ ማለት ነው። ቻናሉ ይሄ ነው። ባለፈው እንዳለ ሙዚቃ እየከፈትኩ ውዶቼ ማለት ነው ሪሜምበር ኤቨሪባዲ ጋይስ ማለት ነው ሙዚቃ እየከፈትኩ በቃ ምን ሆነ ሳይለንት፣ እንደዚህ መቅራት ነው እንጂ ሳይለንት ቀይ ያበራል ማለት ነው። እና ሙዚቃ ነው ችግር ያመጣብኝ። እንዳይቆረጥ ደግሞ ለ4 ሰዓትም ሰው ቤትም ሄደዋል። ማቆረጥ አይችልም፣ ያው ዩቲዩብ አይፈቅድም ማለት ነው። እንግዲህ ዘፈኑን ቀይረው፣ ኧረ አንተ አውራ አንተ ሰላም በለን በሉት። ዘፈን ምን ያደርግላችኋል? አንዳንዴ እኮ ዘፈን ጥሩ አይደለም ፎከስ ማድረግ ውዶቼ። ማንኛልሽ ደግሞ አንቺ ምን እየሰራሽ ነው? በዚህ ሰዓት አትተኝም? የተኝቻለሁ እኮ ያለበት ነው። የተኛ ሰው ነው። ልክ ነሽ። በዚህ ሰዓት ለምን አተኝም እያላት ነው። ተኝቻለሁ እኮ። የተኛ ሰው እንደዚህ ይኳኳላል? ብሩኬ ወይ አስክ ሙዚቃውን አዘምን እንዴ? ይህ ነገር በየጊዜው ይቀያየራል። ለምሳሌ ሳምንት